አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ አሚ ቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በያላችሁበት ሰላማችሁ ብስስት ይበልልኝ። ውዶቼ እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሼር ላይክ አድርጉ። ቪዲዮውን አበረታቱኝ። ስለምታበረታቱኝም እጅግ በጣም አመሰግናለሁ። ዛሬ የመጣሁበት ቪዲዮ ምንድነው? እንግዲህ ብዙዎቻችን ኡምራ ማድረግ እንፈልጋለን በረመዳን ላይ አላህ ላሳካለት እንዲሁም ደግሞ አላህ ለወፈቀው በረመዳን ኡምራ በጣም ተወዳጅ ነገር ነውና እንግዲህ በመግቢያ ላይ እንዳስገባውላችሁ ኡምራ የሚያደርግ ወንድማችን ነው። ብዙዎቻችን እኔ እውነት ለመናገር ኡምራ ለማድረግ ሄደን ስልክ ጋር ምንድነው ተጋትረን ነው እንትን የምንለው። ለምንድነው ይሄ ነገር በጣም እንትን ይላልና ይሄ ወንድማችን እንግዲህ ስልኩን ይዞ ለመቀረጽ እንትን ሲል ፖሊስ ያገኘዋል። ፖሊስ ሲያየው ስልኩን ይቀማዋል። ፖሊሱ ስልኩን ቀምቶታል። እንግዲህ በጣም እኔ እንጃ ልጁ ይትረፍ አይትረፍ ማለት ከመያዝ ማለት ነው። ይያዝ አይያዝ እዚህ ጋ ምንም የምናውቀው ነገር የለም። ግን ስልኩም ፖሊሱ ነጥቆታል። ህጋዊ ካልሆነ እንግዲህ ያው ይያዛል ማለት ነው። እና ሰበቡን እንግዲህ በስልክ ሲቀርጽ ነው ፖሊሱ ያየው ማለት ነው። እና ቪዲዮውን እስከ መጨረሻው አዳምጡት አስገባላችኋለሁ። እንዲሁም ደግሞ ሌላ ከመስር መጥቶ እንደዚሁ ቪዲዮ እየቀረጸ እሱንም ቪዲዮ አስገባላችኋለሁ። ቪዲዮ ሲቀርጽ ኡምራ እያደረገ ምናምን የተለያዩ ቃላቶችን በመናገሩ እንዲሁም ደግሞ ህዝቡን ያለ ፍቃድ ሶሻል ሚዲያ ላይ እየለቀቀ ስለሆነ በማለት እሱም ታስሯል ማለት ነው። እሱ እንግዲህ በህጋዊ መንገድ ከሀገሩ ከመስር መጥቶ ኡምራ ሲያደርግ ነው። ግን ሶሻል ሚዲያ ላይ በጣም ብዙ ተከታይ ያለው ስለሆነ እንዲሁ ሲዘዋወር ቪዲዮ የሳውዲ ፖሊሶች በቁጥጥር ስር አውለውታልና እንደዛ አንዳንድ ጊዜ የምንሳሳታቸው ነገሮች አደጋ ላይ ይጥሉናል። ለኛም ጥሩ አይደለም። ሰው ማለት አላህ ቤት ሄዶ ዱዓ ለማድረግ ሄዶ ስልክ ጋር መጋተር በጣም ነው የሚያሳዝነው። لمانيوم فيديو لاسكبالاتشو. شاب مصري خالف التعليمات التنظيمية في الحرم المكي ويقول بصوا المفروض ما حدش يبقى في صحن الكعبة هنا إلا المعتمرين بس. ما فيش أي حد تاني يخش هنا. أنا طبعا لازم أصلي قدام الكعبة فلبست لبس الإحرام ودخلت. تشغل مخ علي أنا. 3 أشياء غبية سواها هذا الشاب المصري. أولا الجهات الرسمية ليست عاجزة أنها تمنعك أو تمنع غيرك أنها تحترم المعتمرين وما تبي تعطل أمورهم، فهي تسمح للجميع وتفترض الصدق والأمانة في كل مسلم. التصوير والنشر. التصوير والنشر قد يعرضك لأحد الجرائم المعلوماتية لأنك قاعد تحرض الناس على مخالفة تعليمات الجهات الرسمية وقاعد تعطيهم طرق احتيال. እና ውዶቼ 3 ነገሮችም ጥፋት በማጥፋቱ በፖሊስ ቁጥጥር ስር ውሏል ማለት ነው። ይሄ ልጅ ማለት ስልክ አንዳንድ ጊዜ መያዝ ያለበት ቦታና እንትን አለው። እኔ በጣም ይገርመኛል። ብዙ ሰዎች እንደዚህ በቃ መካሄደው ምናምን በቃ ስልክ ላይ ተጥደው መቀረጽ ብቻ እንትን የሚሉ ሰዎች ይገርሙኛል። እንዲሁም ደግሞ አንዳንድ ጊዜ ከዛም እንትን ብሎ እንደዚህ ቤተሰብ ተሰብስቦ ጓደኛ ጋር ተሰብስቦባችሁ ምናምን በቃ ስልክ ላይ ጣድ ማለት ምንድነው? እኔ እውነት በጣም ነው የሚያስጠላኝ። እንደዛ አለ አይደል? አሁን ለምሳሌ የምታውቁት ሰው ጋር ምናምን ተሰባስባችሁ እያወራችሁ ስልክ የሚይዘው በጣም ነው የሚያስቀኝም የሚገርመኝም። ሰው አጠገባችሁ እያለ ሊያወራ እንትን ብሎ እያወራ እየተጫወተ በስንት ጊዜ ተገናኝቶ እናንተ ጋር ስልክ ላይ የሚጣድ ሰው የእውነት ያስቀኛል። እና የመዳም ቅመሞችዬ የኔ ውድ አበረታቾች እንግዲህ ኡምራ መሄድ እድሉን አግኝታችሁ የምትሄዱ ከሆነ እባካችሁ ተጠንቀቁ ማለት ነው።
ለማለት ያክል ነው። እና ደግሞ ይሄ ሀበሻው ልጅ ቪዲዮውን እሱንም እስከ መጨረሻ አስገባላችኋለሁ። ፖሊሱ ነጥቆት ሁሉ ስልኩን እሱ ይዞት ምናምን ያንንም ቪዲዮውን አሳያችኋለሁኝ። ለማንኛውም እንድትጠነቀቁ ነው። እና ደግሞ ይሄ ልጁ በጣም አሳዝኖኛል። ይሄ ሀበሻው ልጅ ይትረፍ አይትረፍ በቃ እኔ እንጃ እንዴት እንወቅ። ይሄን ቪዲዮ እንዴት ሼር እንደተደረገ አላውቅም። በራሱ ስልክ ነው ሼር የተደረገው፣ ግን ከዛ በኋላ ምንም ነገር አልለቀቀም። እና በጣም ነው ያሳሰበኝ የእውነት። አላህ ይርዳህን ወንድሜ። هات الجوال هات الجوال. እንዳያችሁት ነው እንግዲህ ስልኩን ተቀብሎታል። እየቀረጸ እያለ እንግዲህ ከኋላ አይቶት መቀረጹን ስልኩን ነጠቀው ማለት ነውና እንደዚህ አይነት አንዳንድ ጊዜ ደግሞ የኛ ወንዶች ማለት ፖሊሶች ሲያዩ ፖሊስ አጠገብ የመቀረጽ ሱስ ምናምን አለባቸውና ይሄ ሱሳቸው አንዳንድ ጊዜ ለአደጋ ያጋልጣል። እሱ እንግዲህ ፖሊስ አጠገብ ሆኖ እየቀረጸ ሳያየው ምናምን እንደዛ ለማድረግ ፈልጎ ነው መሰለኝ። ብቻ ፖሊሱ ዘወር ሲል እየቀረጸ መሆኑን ሲያየው ስልኩን ነጠቀው ማለት ነው። እንግዲህ ስልኩን በመንጠቅ ብቻ ካለፈለት በጣም ደስ ይላል። ማለት እሱን ሳይይዙት ተቀሩ ደስ ይላል። ኢንሻአላህ የማይይዙት ይሁን ያልተያዘ ይሁን እና ማለት በጣም አደገኛ ነው። እንደዚህ አይነት አጋጣሚዎችም አሉ። ራሳችንን እንጠብቅ ለማለት ያክል ነው። እንግዲህ ለቤቴ አዲስ የሆናችሁ ሼር ላይክ በማድረግ አበረታቱኝ። ያበረታታችሁ ይላላችሁ እህት ወንድሞቼ ደግሞ በጣም አመሰግናለሁ። ይሄ ረመዳን ስራ እንዴት ይዟችኋል? በተረፈ የመዳም ቅመሞች ከኔ ጋር ምንም አይልም። ብቻ የረመዳን ስራ የእውነት ነው የምላችሁ በጣም ከባድ ነው። አመት ሙሉ የለፋንበትን ረመዳን ላይ የአንድ ወሯን ልፋት አያህልም። በእኔ ያን ያክል አያክልም። የረመዳኑ ይለያል እውነት። በቃ ረመዳን ላይ በጣም ከባድ ነው። ብቻ አላህ ይርዳን ሁላችንንም። የመዳም ቅመሞችዬ እኛም በሀገራችን ከቤተሰቦቻችን ጋር የምንጾም ያድርገን። ጾምን ቀጣይ ጾም ማለት ነው ኢንሻአላህ ቢስሚላ። በመዳም ያላችሁ እህቶቼ አብሽሩ፣ ጠንክሩ፣ ያልፋል። የማያልፍ ነገር የለም እላለሁኝ። እንግዲህ መልካም ቀን መልካም ጾም። አላህ ጾማቸውን ከሚቀበላቸው ያድርገን እላለሁኝ። በተረፈ ሼር ላይክ እያደረጋችሁ አበረታቱኝ እላለሁኝ። በረመዳን ላይ እርግጠኛ ነኝ ጠፍቻለሁኝ። ያው ስራ ስለበዛብኝ ነው። በተለያዩ ቪዲዮዎች እመጣለሁኝ። ሰብስክራይብ እያደረጋችሁ ለቤቴ አዲስ የሆናችሁ አበረታቱኝ። ቤተሰብ ሁኑ፣ ተቀላቀሉ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።